እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት በሩሲያ ሰሜናዊ ክፍል በሚገኝ አንድ ገለልተኛ ቦታ ላይ ሳይንቲስቶች ወደ ምድር ጥልቀት 12 ኪሎ ሜትር ወይም 12262 ሜትር ከቆፈሩ በኋላ ቁፋሮውን በድንገት አቆሙ። ወዲያውኑም መላውን ዓለም ያናወጠ አንድ ወሬ ተሰራጨ። ሳይንቲስቶቹ መሬቱን ቆፍረው ሲጨርሱ ከጉድጓዱ ውስጥ የሚወጣውን ድምፅ ለመስማት እጅግ ዘመናዊ ማይክሮፎኖችን ወደ ታች አውርደው ነበር። ነገር ግን ማይክሮፎኑ የያዘው ድምፅ በሚሊዮን የሚቆጠሩ የሰዎች የለቅሶ፣ የስቃይና የጩኸት ድምፅ ነበር። ብዙዎች ሳይንቲስቶቹ ሳያውቁት የሲኦልን በር ቆፍረው ከፈቱት አሉ። ይህ ወሬ እውነት ነው ወይስ የተራቀቀ የከተማ አፈ ታሪክ? ዛሬ በአውደ ድንቅ ቻናላችን በሰው ልጅ ታሪክ ውስጥ እጅግ ትልቁ ስለሆነውና ወደ ሲኦል የሚወስደው በር ተብሎ ስለተጠራው የኮላ ሱፐር ዲፕ በረሃ ውስጥ እውነተኛ ታሪክና ምስጢር በጥልቀት እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ታሪኩ የሚጀምረው በብርድ ጦርነት ወቅት በ1970ዎቹ መጀመሪያ ላይ ነው። በወቅቱ አሜሪካ እና የሶቪየት ህብረት ማን ቀድሞ የምድርን ውጫዊ ክፍል ሰብሮ በመግባት ወደ ምድር መሃል ይደርሳል የሚል አዲስ የቁፋሮ ውድድር ጀመሩ። አሜሪካውያን በፓሲፊክ ውቅያኖስ ስር የጀመሩት ቁፋሮ ሳይሳካላቸው ሲቀር የሶቪየት ህብረት መሪዎች ግን እንደ አውሮፓውያን አቆጣጠር ግንቦት 24 ቀን 1970 በሩሲያ ኮላ በተባለች ቦታ ላይ ግዙፍ ቁፋሮ ማሽኖቻቸውን ተክለው በጥልቀት መቆፈር ጀመሩ። ይህ ቁፋሮ ለአንድ ወይም ለሁለት ዓመት ሳይሆን ለ20 ዓመታት ያህል ቀጠለ። ማሽኖቹ ሌሊትና ቀንን ሳይቆሙ ወደ ምድር ጥልቀት ይምዘገዘጉ ነበር። በቁፋሮው ሂደት ውስጥ ሳይንቲስቶች በርካታ አስገራሚ ነገሮችን አገኙ። ለምሳሌ ያህል በ7 ኪሎ ሜትር ጥልቀት ላይ ከዚህ ቀደም ጨረቃ ላይ ብቻ ተገኝቶ የነበረውን አይነት የድንጋይ ክምችቶች በምድር ውስጥ አገኙ። በተጨማሪም እጅግ በጣም ጥልቅ በሆነው ቦታ ላይ ፈሳሽ ውሃና የማይክሮስኮፒክ ህይወት ያላቸውን ፍጥረታት መገኘታቸው መላውን የጂኦሎጂ ሳይንስ ቀየረው። ነገር ግን ቁፋሮው ወደ 12 ኪሎ ሜትር ሲቀርብ ሳይንቲስቶቹ ሊቋቋሙት የማይችሉት አንድ አስፈሪ ፈተና መጣ። እንደ አውሮፓውያን አቆጣጠር በ1989 የቁፋሮው ጥልቀት 12262 ሜትር ደረሰ። ይህ ማለት ጉድጓዱ ከዓለማችን ረጅሙ ተራራ ከኤቨረስት ቁመት በላይ ወደ ታች ይረዝማል ማለት ነው። ልክ በዚህ ወቅት ነበር በዓለም ዙሪያ ባሉ ሚዲያዎች ላይ አንድ አስደንጋጭ ዜና የወጣው። ዜናውም እንዲህ ይላል። የሩሲያ ሳይንቲስቶች መሬቱን እየቆፈሩ ሳለ በድንገት ማሽኑ ባዶ ቦታ ውስጥ ገባ። ከታች የሚወጣውን ድምፅ ለመቅረጽ የሙቀት መለኪያውን ማይክሮፎን ወደ ጉድጓድ ሲያወርዱ ከ100 ዲግሪ ሴንቲግሬድ በላይ በሆነው በዚያ ትኩስ ዋሻ ውስጥ በሚሊዮኖች የሚቆጠሩ ሰዎች በስቃይ የሚጮሁበት አስፈሪ ድምፅ ተቀረጸ። ይህንን የሰሙት ሳይንቲስቶች ደንግጠው የሲኦልን በር መቆፈራችንን አረጋግጫለሁ አሉ ተባለ። ይህ ዜና በወቅቱ የነበረውን የድምፅ ቅጂ ጭምር በማካተት በኢንተርኔት ተሰራጨ። ህዝቡም ጉድጓዱን ወደ ሲኦል የሚወስደው ጉድጓድ ብለው ጠራው። ብዙም ሳይቆይ እንደ አውሮፓውያን አቆጣጠር በ1992 ቁፋሮው ሙሉ በሙሉ እንዲቆም ተደረገ። በ2005 ደግሞ ላቦራቶሪው ሙሉ በሙሉ ተዘግቶ ጉድጓዱ በትልቅ የብረት ኪዳን ተበየደ። ይህም የሰዎችን ጥርጣሬ ይበልጥ አባባሰው። ለመሆኑ እውነተኛው ሳይንሳዊ ምክንያት ምንድን ነው? ሳይንቲስቶች ቁፋሮውን ያቆሙት እውነተኛ የሰይጣንን ድምፅ ሰምተው ፈርተው ነው? እውነታው ግን ከዚህም ፍጹም የራቀ ነው። የጂኦሎጂ ባለሙያዎች እንደሚያስረዱት ቁፋሮው የቆመው በከፍተኛ ሙቀት ምክንያት ነው። ሳይንቲስቶቹ 12 ኪሎ ሜትር ሲደርሱ የምድር ውስጥ ሙቀት 100 ዲግሪ ሴንቲግሬድ ይሆናል ብለው ጠብቀው ነበር። ነገር ግን በተግባር ያጋጠማቸው ሙቀት 180 ዲግሪ ሴንቲግሬድ ነበር። ይህ ከፍተኛ ሙቀት ደግሞ የቁፋሮ ማሽኖቹ የብረት አካላት ልክ እንደ ፕላስቲክ እንዲቀልጡ አደረጋቸው። ማሽኖቹ መስራት ስላቆሙ ፕሮጀክቱ ሊቆም ቻለ። ስለ አስፈሪው የድምፅ ቅጂስ ከዓመታት በኋላ በተደረገ ምርመራ ያ የተሰራጨው የሰዎች ጩኸት ድምፅ ባሮን ብሌድ ከተባለ አስፈሪ ፊልም ላይ ተቆርጦ የተወሰደ የድምፅ ውጤት መሆኑ ተረጋገጠ።
ታሪኩ በወቅቱ የነበሩ መጽሔቶች ሰዎችን ለማስተማር የፈጠሩት የፈጠራ ወሬ ነበር። ዛሬ ላይ ያ አስደናቂ የምርምር ማዕከል ሙሉ በሙሉ ፈርሷል። ወደ ስፍራው የሚሄዱ ጎብኚዎች የሚያገኙት የተተወው ፍርስራሽ እና መሬት ላይ በወፍራም ብሎኖች የተዘጋውን ባለ 23 ሴንቲሜትር የብረት ኪዳን ብቻ ነው። ይህ ኪዳን ግን አሁንም ቢሆን የሰው ልጅ ወደ ምድር ጥልቀት የተጓዘበትን ረጅሙን የጉዞ ማስታወሻ ይዞ ቆሟል። የዛሬው የአውደ ድንቅ ቪዲዮአችን ይህንን ይመስል ነበር። እናንተስ መሬት ውስጥ አሁንም ተቆፍረው ያልወጡ ምን አይነት ምስጢራት ያሉ ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ አስገራሚ በሆነ ታሪክ እስከምንገናኝ በሰላም ቆዩ።